አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ደህና ነኝ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እኛ ቤት ማታ እራት አልተበላም። አብዛኛ ሰዓት እኛ ጋር እራት አይበላም። ሰዎቹ ውጭ ወጥተው ይበላሉ። እኔ ያለ ነገር በላለሁ እና ሳልበላም እተኛለሁ ማለት ነው። እና ጠዋት ስነሳ ራበኝ። ስራ ከመግባቴ በፊት ምን ልስራ ብዬ አሰብኩኝ። በጣም ስርበኝ ቤት ውስጥ ሳስበው ፎርኖ ዱቄት አለና ለምን ዳቦ አልደፋም ሙያ በእጄ አለ ብዬ ዳቦዬን አቦካው። በዚህ መልኩ 2 ኩባያ ዱቄት፣ 1 ማንኪያ ስኳር፣ 1 ማንኪያ እርሾ፣ 1 ማንኪያ ባኪንግ ፓውደር፣ ትንሽዬ ዘይት፣ ትንጥዬ ጨው አድርጌ በዚህ መልኩ ዘይት እየጨመርኩኝ ነው። ትንሽ ነው የጨመርኩት። በነገራችን ላይ ካሜራ ላይ ብዙ ይመስላል። በጣም ትንሽ ነው የጨመርኩት። በቀጭኑ ሳረገው ነው ብዙ የሚመስለው እና ትንሽ ዘይት ነው የጨመርኩት። በማንኪያ ልለካ ነበር አልተመቸኝም። ውሃ አረኩበትና በዚህ መልኩ አቦካሁት። አብክቼ ወደ ስራ ሄድኩኝ። ስራዬን አጸዳድቼ አጥቤ ወጥቼ ወርጄ ተመልሼ ስመጣ ኩፍ ብሎ ነበረ ዳቦዬ። በጣም ደስ በሚል ሁኔታ ነው ኩፍ ያለው። እዚህ ጋር የማቦካበት ሳህን ፕላስቲክ ነው፣ ክዳን አለው እና ክዳኑ ላይ በደንብ ዱቄቱን ካቦካሁት በኋላ ክዳኑ ላይ ምን ነበር ያረኩለት? ሸፋፍ አረኩኝ ክዳኑ ላይ። ይሁት በዚህ መልኩ ነው ያቦካሁት። ዱቄት ሊጡ ራሱ ያምራል እና እንደዚህ ነው ያቦካሁት። ልስልስ አርጌ ነው አላካበትኩትም፣ ደረቅ አላረኩትም እና ሸፋፍ አረኩና እንደዚህ ከሸፋፉ ላይ ክዳኑን የራሱን ክዳን ክድና አረኩት። ሙቀት አገኘ ማለት ነው። የራሱ ክዳን ከላይ ከደንኩት። ሙቀት አገኘና ተመልሼ እስከመመጣ ከፍ ብሎ በዚህ መልኩ በሚያምር ሁኔታ ከፍ ብሎ ጠበቀኝ። እዩት፣ አያምርም? ሊጡ ራሱ ማሻአላህ እዩት። ገና ሊጡ ራሱ ያስታውቃል ዳቦ ምርጥ እንደሚሆን ማለት ነው። እዚህ ጋር ደግሞ ሰላጣ ነበረ። ሰላጣውን በደንብ አጠብኩት። ከላይ እንጨቱን ነገር አወጣሁትኝና በፍርን አርጌ አለሰለስኩት። ሰላጣውን በፍርን ውስጥ አረኩት። ለሰለሰ ጦለገ ማለት ነው። ከዛም ከስር ዝብዳ ወረቀት እንዳይቃጠልብኝ ዝብዳ ወረቀ አርጌ ከላይ ሰላጣውን ደርድሬለት አንጥፌለት ሊጡን በዚህ መልኩ ጨመርኩትና እዩት እንዴት እንዳጨመርኩት። አያምርም? ያምራል። ስለሚደሽ በለው። እዚህ ጋርም ሰላጣው ከላይ ያቺን ነገር እንጨት ነገሯን አውጥቻታለሁ ምልክት እንዳታረግ ብዬ ነው። ሰላጣውን ያረኩት የኮባ ዳቦ እንዲመስል ነውና የኮባ ዳቦ ይመስላል። በነገራችን ላይ እቺ ጥቁሯ ቆሻሻ አይደለችም። በደንብ አጥቤው እሳት ስለነካው ነው። እዛ ፍርን ውስጥ እንዲለሰልስልኝ አርጌ ፍርን ውስጥ ስጨምረው እሳት ነካውና ገባ ብሎበት ጦቀረ። በዚህ መልኩ ከላይም ከታችም በደንብ አርጌ ሰላጣውን ክድና አረኩት። ከዛ ዝብዳ ወረቃ አምጥቼ ዝብዳ ወረቃውን እንደዚህ ለከድናው በሞክር እምቢ አለኝ ብለው እምቢ አለኝ። እንዴ ምን አባት ብዬ ውሃ አራስኩት። ስልኩን ባንድ እጄ ስለያዝካል ተመቸኝም ነበረ። እዛው ሰሃን ውስጥ አርጌ በደንብ አራስኩት። በደንብ አርሼው ከላይ ከደንኩት ማለት ነው። ከዛም ፍርን ውስጥ አስገባሁትኝና ለተወሰነ ሰዓት ለተወሰነ ደቂቃዎች፣ በነገራችን ላይ እኔ ደቂቃ አልይዝም አይገራልኝም። በቃ እንዲህ ዝም ብዬ ነው የምሰራውና ከነባትራው ፍርን ውስጥ አስገባሁት ለተወሰነ ሰዓት። ከዛ በኋላ ከቆይታ በኋላ እሳቱን ሎከስኩት። ዳቦዬ በዚህ መልኩ በሰለ። ማሻአላህ አያምርም? የኮባ ዳቦ እኛ ስደተኞች ትላላችሁና የኮባ ዳቦ የሚመስል በዚህ መልኩ እዩት። አያምርም? ማሻአላህ በጣም ያምራል። ስለሚደሽ እንደዛ ነው የሚባለው። ያጋነንሽ እንዳትሉኝ ወዶቼ። እና ከላይ አነሳሁለት።
ይሄ ደግሞ ከስሩ ነው። ከስር ያለውን ሳነሳለት እዩት። ከስር ያለው በጣም ያምራል። እዩት። ከስርም ያምራል፣ ከላይም ያምራል። ማሻአላህ በቃ ርቦኝ እዛ ስንቆራጠጥ ምናምን ከምውል ምሳ ሰርቼ ምሳ እስከሚደርስ ድረስ ይሄንን ሰራው ማለት ነው። በዚህ መልኩ ዳቦዬን ጋገርኩ። የምታምር ዳቦ ቅልጥፍ ያለች ነው የሚባለው። አዎ ቅልጥፍ ያለች እና የምታምር ዳቦ። እቺ ዳቦ ለሶስት ቀን ትበቃኛለች። ስወጣም ስገባም ምንድን ነው የሚባለው እየቆነጠርኩ በላታለሁ ማለት ነው። ከምር ዳቦ ቤት ውስጥ ካለ ስወጣም የዳቦ አፍቃሪ ነኝ። ስወጣም ቁንጥር ስገባም ቁንጥር እያረኩኝ ነው የምበላው። በዚህ መልኩ እዩት። ከላይም ያምራል። ይሄ ከላይ ነው፣ ይሄ ደግሞ ከስር ነው። አያምርም? ያምራል ወላሂ። እና ዳቦ ራሱ ሲጣፍጥ በጣም ነው የሚጣፍጠው። የሆነ አንዳንዴ በቾኮላ በሆነ ነገር የምትሰሩት ነገር ይሳካላችኋል። እና ከላይ ቀመስኩበት፣ ይጣፍጣል። ከዛ በኋላ ብስሚላህ ብዬ በብላው ቆረጥኩት ማለት ነው። እና በብላው ስቆርጠው ይሄንን ይመስላል። በጣም የሚያምር ዳቦ፣ ቀለል ያለ ውዶች። እናንተም እየሰራችሁ ብሉ፣ አይራባችሁ። ቤት ውስጥ ያለ ነገር ያው ያለውን ብሉ በቃ። ይሁት። አያምርም? በዚህ ጋር ያምራል። ማሻአላ በጣም ያምራል። እና ክፍል የወሰድኩት በዚህ መልኩ ቆረጥኩት። ይሁት። አሁን ክፍሌ ነው ያለሁት እና ከዛም ቆርሼ እዛው ያለሁኝ ሻይ ራሱ አላፈላሁም። ሻይ ሳላፈላ እዛው ያለው እንደዚህ እንዲህ እየቆረስኩ ስበላ በላው። ብቻ ሻይም አላፈላውም እና እንዲህ ቆርሼ በላሁኝና ቀጥታ ምሳ ሰዓት ረፍዶብኝ ነበረ ምሳ ምሰራበት። ወደ ምሳ ገባሁኝ። ምክንያቱም ቤትም አዝቼ ጨርሼ ምናምን ስር ሰዓቱ ረፍዶ ነበረ ዛሬ እና እኔ በዚህ መልኩ በልቼ ወደ ክፍሌ ሄድኩኝ። ማታ ላይ ደግሞ እንደገና መጣሁ። በቤቴ ቁጭ ብዬ ክፍሌ በረፍቴ ሰዓት ሻይ ያፈላሁኝና እንደ አዲስ ጀመርኩት። እዩት ዳቦ እንዴት እንደሚያምር እንዴት ፍርፍር እንደሚል ማለት ነው። እና ፍርፍር ያለ ዳቦ ነው። ቢያድር አይበላሽ፣ ምክንያቱም ወተት ነገር የለውም፣ እንቁላል የለውም። ስለዚህ ቢያድር አይበላሽም። እዚህ ጋር ጣኔን አጭስኩኝ። ሻይ ነው ይሄ ሻይ ያፈላው እና ማታ ላይ ቁጭ ብዬ በላው ማለት ነው ውዶቼ። አበረታቱኝ። አዲስ ጀማሪ ነኝ። ሼርም አድርጉልኝ፣ ሰብስክራይብም አድርጉልኝ እና ኮሜንትም ጻፉልኝ። እዚህ ጋር ፍርፍር ያለ ዳቦ እየለቃቀምኩኝ ነው የምበላው ማለት ይቻላል። እና ኮሜንትም ጻፉልኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንተጋገዝ። እስካሁን አብራችሁን ስለነበራችሁ አመሰግናለሁ።